ሰላም ጤና ይስጥልኝ ውዶች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የማርዞ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ አለሁኝ። ረመዳንም እየደረሰ ነው፣ እግዚአብሔር ይመስገን። ጾሙ የሰላም ጾም ይሁን። ለሙስሊም እህቶችም ኦርቶዶክሶችም መጋቢት ላይ ጾማችን ይገባል፣ የካቲት ጾማችን ይገባል። መልካም የጾም በዓል የምሕረት ጾም ያድርግልን፣ ሀገራችን ሰላሟን አንድነቷን የሚመልስልን ጾም ያርግልን እያልኩኝ ዛሬ እናንተ ጋር የመጣሁትኝ በጣም የሚያሳዝን ነገር ገጥሞኝ ነው። እሱም አዳዲስ የሚመጡ ልጆች ባለመግባባት ባለመስማማት ከቀድሞ ከነበሩ ልጆች ጋር በጣም እየተጎዱና እየተከፉ ነው ያሉት። ስቲል ምግብ እንኳን መብላት እየተፈቀደላቸው አይደሉም። ይህ የሚሆነው በመዳሟ ሳይሆን አዳዲስ የሚመጡትን ሰራተኛ ቀድሞ የነበሩት ሰራተኞች ምግብ ሁላ እስከ መከልከል ደረጃ እየተደረሰበት ያለበት ጊዜ ላይ ደርሰናል። እኔ ያልገባኝ ነገር ሁላችንም ስደተኛ ነን። በመዳም ቤት አንዱ አለቃ አንዱ አዛዥ መሆን አይችልም። በእነሱ አይን ስር ሁሉም ሰው ሰራተኛ ነው እና ለምንድነው እንደዚህ አይነት ነገርስ የሚደረገው? ሁሉም አይደሉም። አንዳንዱ በጣም መልካም ሰው አለ፣ መልካም እናት አለ፣ መልካም መካሪዎች አሉ። እኔ በ16 ዓመቴ ነበር ስደት የመጣው። በዛ ሰዓት ስመጣ ምርጥ ጓደኛ ምርጥ ልጅ ነበረች። ቋንቋውን እንድለምድ ስራውን እንድለምድ ያገዘችኝ ጥሩ ምርጥ የደሴ ልጅ ነበረች። እግዚአብሔር እድሜና ጤና ይስጣት። አሁንም በጣም ነው የምወዳት። እና አሁን ትናንትና የገጠመኝ ነገር አንድ ጓደኛዬ ላይቭ ላይ ገብታ ማለት በጣም ነው ያለቀሰችው። እንግዲህ እኔ በቲክቶክ ነው ማውቃት። ገባች። በጣም ነው በቃ የተሰማኝ። ዳቦ ትቆጥራለች አለች። ማ መሰለቻችሁ ዳቦ የምቆጥረው? የኛ አበሻዋ ዳቦ 1 2 3 ብላ ትቆጥራለች። ለራሷ ሰንድዊች ቁጭ ብላ ስትበላ ለዚችኛዋ ማለት ነው ሻይ እንኳን አይፈቀድም፣ አትፈቅድም። ኩሽና ውስጥ ካሜራ የለም። ሌላ ቦታ ግን ሁሉም ቦታ ካሜራ አለ። ለራሷ ትበላለች። እችኛዋ ግን እየራባት አንጀቷና ሆዷ ተጣብቆ ያን ስራ ትሰራለች። እዚህ ሀገር ማለት ነው እውነት ለመናገር ምግብ በልተን እንኳን ስራው አይገፋም ማለት ነው። ሁሉም አይደሉም። አንዳንድ መዳም ቤት ረዥም ጊዜ ስንቆይ ቤቱ የራሳችን የሚመስለን አዳዲስ የሚመጡ ሰራተኞች እንዳይሰሩ ማድረግ በጣም ነው የሚደብረው። በጣም ሁሉም አዲስ ሆኖ ነው የተማረው። ማንም እናቱ ወደ የተማረ የለም። ብንችል ቋንቋውን ብናስለምዳቸው፣ ስራውን ብናስለምዳቸው። እስቲል እሷ በአረብኛ መዳም የምታዛትን ስራ እሷ ተርጉማ የምትነግራት ሌላ ትእዛዝ ነው የምታዛት። እና ያቺ መዳም ደግሞ ስራውን ስታይ የምትሳደበው አዲሷን ነው እንጂ አሮጌዋን አይደለም። አሮጌዎቹ ደግሞ ኦቨር ተቀባይነት አላቸው። ለምን? ከቆዩበት አንፃር ማለት ነው። እዛ ቤት ብዙ ረጅም አመት ስለቆዩ ተቀባይነት አላቸው። እና እንደዚህ ማድረግ እናንተስ ምን ትላላችሁ? ይሄ ነገር ተገቢ ነው ወይ ትላላችሁ? እንደው አዳዲስ የሚመጡትን ልጆችስ በየትኛው መንገድ እዚህ መጥተው እንዲግባቡ ወይንም አሮጌዎችስ ለእነሱስ ምን ትላላችሁ? በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። እኔ በጣም ስለገረመኝ ወደ እናንተ ይዤ የመጣሁት ምክንያቱም ከአንዱ ስህተት ከአንደኛው የተሻለ ይሆናልና እኔ ከእናንተ አላውቅም። እኔ አላውቅም ግን በጣም የገረመኝ ነገር ስለሆነ ነው። ምክንያቱም እኛ መዳም ቤት ቁጭ ብለን አንዱ አዛዥ አንዱ ታዛዥ ሁሉም በመዳም ቤት ውስጥ ሲኖር ያም ሰራተኛ ነው፣ እኛም ሰራተኛ ነን። እና አዳዲስ የምትመጡ ልጆች አንደኛ ቀድሞ የመጣ ሰራተኛ ምግብ የመከልከል መብት የለውም፣ የማዘዝ መብት የለውም። የሚያዝሽም በፍቅር ከሆነ ኦኬ ብለሽ ልትሰሪለት ትችላለሽ። መዳሟ ስራሽን ለሁለት እንድታካፍልላችሁ ማለት ነው። አንድ መዳም ሁለታችሁ አበሻ ከሆናችሁ ያንቺ ስራ ጽዳት ነው፣ ጽዳትሽን፣ እሷ ምግብ ነው፣ ምግብሽን ማለት አለባት። ለሁለታችሁ ስራውን ማካፈል ነው ያለባት መዳሟ እራሷ ማለት ነው። ካልሆነ ግን ስራችሁ አንድ ላይ ከሆነ ሁለገብ ከሆነ ጥል ይመጣል። አሁንም ማለት ነው በስራ ትጋጫላችሁ። እዚህ ጋር በምግብ እየበደለችሽ ነው፣ ከሴትዮዋ ጋር እንዳትግባቢ እያደረገችሽ ነው። በጣም ጫና ታደርስብሻለች፣ በጣም ትጮክርሻለች። የበታችነት እንዲሰማሽ እንደማች ጥቅም እንደሌለሽ ሁሌ የምትነግርሽ ስለሆነ ስራ እንዲከፈልልሽ፣ ስራ ለሁለታችሁ እንዲከፈል የትኛውም ነገር ማለት ነው
ከሰራን ቋንቋውንም ለመልመድ ከጣርን የማይለምድ ነገር የለም። እዚህ ሁላችንም እዚህ መተን ነው ተጋግጠን ተፈላልጠን የለመድነው እንጂ ማንም የሚችል አልነበረም። እና እናንተም ታውቃላችሁ ውዶቼ፣ የእውነት በጣም እኔ የሚገርም የሚያሳዝን እኔ ኢትዮጵያን በዚህ ልክ ለሰው ይገፋል ብዬ አስቤም አለሜም አላውቅም። ግን እቺ ለራሷ ሩዝ ራሱ ከተሰራ ምሳ ለራሷ በሳንት ቀንስና ስፍራውን የምታነሳው እሷ ናት። ምግብ ስለሆነ ስራዋ ማለት ነው። ያቺ ልጅና ጽዳት ነው። ምሳ አለ ብላ በመመጣ ሰው ምሳ አታገኝም፣ ለራሷ ታስቀምጣለች። ያቺኛዋ ደግሞ ምስኪን እርቧት ልትበላ ስትመጣ ምግቡን ስፍራ ላይ ነው የተራረፈው፣ ምደፋው እንኳን ማለት ነው የተረፈ እንኳን እንዳትበላ። እኔ ምን አልኳት፣ መቀየር ወይም ለፖሊስ መደወል አለብሽ በየስላት 3 ወሬ ነው። እኔ 3 ወሬ ነው አሁን ደውዬ የሆነ ነገር እንኳን ቢፈጠር ወደ ሀገር መመለስ አልችልም። እናቴ ተበድራን የላከችኝ። እኔ ወደ ሀገር ከገባው እናቴ በጎረቤት አይን ስር ዝቅ ትልብኛለች። እንደው ምን ላርግ? ምከሩኝ፣ ምን ይሻለኛል? እንዴት ሆኜ ልቻላት? እኔ እግሬን እሽልኝ ስትለኝ እግሯን አሻታለሁ። እጠቢ ራሱ ብትለኝ አጥባታለሁ። ደከመኝ እግሬን ስትል እግሯን አሻታለሁ። ምግብ ግን እየፈቀደችልኝ አይደለም። እና መዳሟ ደግሞ ስራ ስታዘኝ ተርጉማ የምትነግረኝ ሌላ ስራ ነው። በጣም በራብ እየተጎዳው ነው። በጣም ከባድ ሁኔታ ውስጥ ነው። የሀገሬ ልጆች አግዙኝ። እናንተ ምንድን ነው የምታደርጉት? በእኔ ቦታ እናንተ ብትሆኑ ምናምን ብላ ነው እና የጠየቀችኝ። እና እኔ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እኛ እኮ ቤተሰብ ሲያሳድገን አንድ ዳቦ ለሁለት ተካፍለን እንድንበላ አድርጎ ነው ያሳደገን። ግን ሰው ሀገር ላይ ስንመጣ በዚህ ልክ የሰው ልጅ መበደል በሰው ቤት ውስጥ ቁጭ ብለን በጣም ነው የሚከብደው። እና ደግሞ አንዳንዶቻችን መዳም ቤት እኮ አንድ ቀን የሆነ ስህተት ስንሰራ ማለት ነው ገብርኤልን ብዙ ጊዜ ቆያችሁ አትልም። ስህተት ስትሰሩ በዩኒፎርም ነው የምታሳፍራችሁ። ሀታ ደሞዛችሁን እንኳን ሳሰጣችሁ ማለት ነው። 10 ዓመት ቆየን፣ 4 ዓመትም 5 ዓመትም 8 ዓመትም ቆየን። በእነሱ አይን ስር ሰራተኛ ነው። አዲስ አሮጌ ብሎ ነገር የለም ይመስለናል። በእርግጥ እኛ ተሰሚነት ሊኖረን ይችላል፣ ቀድመን የመጣ ነው። አዳዲሶቹም እግዚአብሔር ቀን ያወጣላቸው ቀን እነሱም ቋንቋውን ችለው ለምደውት ከኛ በላይ አክቲቭ ሊሆኑ ነቃ ያሉ ሰራተኛ ሊሆኑ ይችላሉ። እና ከዛ ሲመጡ እንደው ቢያንስ ቋንቋውን እንዲለምዱ፣ አሰራሩ እንዲለምዱ እግዚአብሔርን የሆነ ስህተት እንኳን ቢኖር ብንሸፍንላቸው፣ ብንሸፋፍን፣ እሷ የኔ ነገር ብሸፍን እኔ እሷን ነገር ብሸፍን ችግር የለውም። እና በጣም ነው ያዘንኩትኝ። እባካችሁን የሀገሬ ልጆች ምንም የትኛውም ነገር ማለት ነው ከልኳ አያልፍም። ዘላለም እዚህ ሰው ሀገር አንኖርም። እኔ ለመወደድ ብዬ አንደኛው እንዲጠላ ሌላ ነገር አላደርግም። ጥንቅር ብሎ ይቀራል ማለት ነው። በሙስሊሙም ሀራም ነው፣ በእኛም ኃጢአት ነው፣ አይፈቀድም። አንዱኛው እንዲነሳ አንደኛው መጣል ማለት ነው። እና እህቶቼ ይቅርታ አድርጉልኝ ካስከፋዋችሁ፣ ግን በጣም ስለተሰማኝ ነው። እና ሁላችንም ተቻችለን ተዋደን አገር እስክንገባ አዳዲስ እህቶቻችን ራሳችሁን አጠንክራችሁ እችላለሁ የሚል ነገር አእምሯችሁ እስከታችሁ ቋንቋም ይለመዳል። እግዚአብሔር ደግሞ የምትመጡበት ቦታ ጥሩ መልካም ሰው ላይ ይጣላችሁ። እና እንደዚህ አንከፋፋ። አሁን ላይ ሰው እንደወጣ እየቀረ ባለበት ዘመን፣ በእግሩ መጥቶ በሳጥን እየተመለሰ ባለበት ዘመን ላይ አንከፋፋ ነው የምለው። በጣም ነው የምወዳችሁ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አመሰግናለሁ።